ሰላም ሰላም ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ይህን ቪዲዮ ትናንት ነበረ የሰራሁት፣ ነገር ግን ትንሽ የሚረብሽ ድምፅ ስለነበረው ድምፁን አጥፍቼ እንደገና ሪከርድ እያደረኩላችሁ ነው። እና ውድ ቤተሰቦቼ ለምታበረታቱኝ እጅግ በጣም ነው የማመሰግነው። ቪዲዮውን አይታችሁ ሰብስክራይብ፣ ላይክ በማድረግ እንዲሁም ሸር በማድረግ እኔን ማበረታቱኝ። ዛሬ ደግሞ ቆንጆ በሆነ ቪዲዮ መጥቼላችኋለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ምንድን ነው? ይሉንታ ወይም ደግሞ ሰው ምን ይለኛል የሚል ነገር የሚያጠቃን ሰዎች አለን ብዬ አስባለሁ በብዛት። እና መፍትሄውስ ምንድን ነው? እንዴት ነው ማቆም ያለብን የሚለውን ከተሞክሮ አንፃር ልነግራችሁ ይሄን ቪዲዮ እሰራላችሁ አስቤያለሁ። እና ውድ ቤተሰቦቼ እንግዲህ ይሉንታ ወይም ደግሞ ሰው ይለኛል የሚል ሀሳብ ያለብን ሰዎች የምናደርገው ድርጊት አብዛኛውን ጊዜ የራሳችንን ሀሳብ የራሳችንን ሀሳብ ወይም እኛን የሚያስደስተንን የምንወደውን ነገር አናደርግም ማለት ነው። ምንድነው የምናደርገው? ሰው ምን ይለኛል የሚል ሀሳብ ስላለብን የማንፈልገውን ነገር ለሰው ብለን እናደርጋለን ማለት ነው። የማንፈልገውን ነገር ለሰው ብለን እናደርጋለን። ምንድነው ይሄን ሰው ይለኛል የሚልን ሀሳብ እንድንተው የሚያደርገን? በመጀመሪያ ራሳችን የምናደርገው ነገር ትክክል መሆኑን፣ ይሄ የማደርገው ነገር ልክ ነው፣ ትክክል ነው ወይስ በሰው ዘንድ ጥሩ ያልሆነ ነገር ነው፣ በፈጣሪ ዘንድስ የሚያሳዝን ነገር ነው ወይ የሚለውን ማሰብና ማስተዋል ተገቢ ነው። ነገር ግን ይህን ከጨረሳችሁ በኋላ ትክክል መሆናችሁን ከተገነዘባችሁ በኋላ ግን የምትሰሩትን ነገር የምታደርጉትን ድርጊት ሁሉ ሰው ይለኛል ብላችሁ ማቆም መተው የለባችሁም ብዬ አስባለሁ። ራሳችሁ የሚያስደስታችሁን ነገር ከልባችሁ ያለውን ነገር ብታደርጉ ደስ ይላል። ለህይወታችሁም ራሳችሁ እንኳን ብትሳሳቱም ብትሉም ራሳችሁ ያደረጋችሁት ነገርን የመሰለ ነገር የለም ብዬ አስባለሁ። ገና ሰው አንድ ነገር ቢሳሳት ሰው ምን ይለኛል ምናምን የሚልን ነገር እንትን ባትሉ በልባችሁ ሰው ምን ይለኛል አንድ ነገር ቢሳሳት ምናምን ማለትን ብታቆሙ ብዬ አስባለሁ። ያው ሰው እስከሆነ ድረስ የማይሳሳት የለም። በስህተት ውስጥ ግን ብዙ ትምህርት አለ። በስህተታችን ብዙ ትምህርት አለን እንማርበታለን ማለት ነው። እና ራሳችሁን የሚያስደስታችሁን ነገር በፈጣሪ ዘንድ የማያስቆጣችሁ ነገር ከሆነ ከመስራት ወደኋላ አትበሉ፣ ከማድረግ ወደኋላ አትበሉ ብዬ አስባለሁ። እና ውድ ቤተሰቦቼ ሰው ምን ይለኛል እያላችሁ ባትጨነቁ ባይ ነኝ። ያው ሰው ምን ይለኛል ባላችሁ ቁጥር ብዙ ነገር ወደኋላ ያስቀራችኋል። ሰው ምን ይለኛል ባላችሁ ቁጥር ብዙ ነገር ይቀርባችኋል ብዬ አስባለሁ። ትጎዱማላችሁ ብዬ አስባለሁ። ምክንያቱም ከልባችሁ ያልሆነ ነገር ነው የምትሰሩት ማለት ነው። ሰው ይለኛል ባላችሁ ቁጥር ሁሌ እያስመሰላችሁ ነው የምትኖሩት። ደስተኛ ራሱ አትሆኑም። እና ይህንን ነገር ብናስወግድ ባይ ነኝ። እንግዲህ ከህይወቴ ተሞክሮ ነው የምነግራችሁ። እኔ እንግዲህ ሰው ምን ይለኛል እንደዚህ ባደርግ ሰው ምን ይለኛል ምናምን የምል ሰው ነበርኩኝ። አሁን ላይ ግን ሰው ምን ይለኛል ምናምን የሚለውን ነገር የማደርገው ነገር ትክክል ነው ወይ የሚለውን ብቻ ነው ትኩረት የማደርገው። እና ውዶቼ ትጠቀሙበታላችሁ። ይሄን ጠቅሞኛል ለኔ። መጀመሪያ
ራሴ ይሄ ነገር ይጠቅመኛል ወይ ስህተት ነው ትክክል ነው የሚለውን ትኩረት አደርጋለሁ። ከዛ ውጭ ግን ትክክል የሆነውን ነገር ከማድረግ ሰው ይለኛል ብዬ ወደ ኋላ የምልበትን ነገር ትቻለሁ ማለት ነው። እና ውድ ቤተሰቦቼ በይሉኝታ የታሰራችሁ የይሉኝታ መጥፎ ስራት ያለባችሁ እህት ወንድሞቼ ከዛሬ ጀምራችሁ ይህንን ቪዲዮ ካያችሁት ትወዱታላችሁ ብዬ አስባለሁኝ። ትማሩበታላችሁ ብዬ አስባለሁ። እና ይሉኝታ መጥፎ ባህሪ ነው፣ የሚጠቅም አይደለም ልላችሁም ዛሬ ብቅ ብያለሁ። እንግዲህ ቪዲዮውን አይታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ እንዲሁም ላይክ በማድረግ አበረታቱኝ። በሌላ ቪዲዮ እስክንገናኝ ሰላም።